ሰላም እንዴት ናችሁ ቤተሰቦች? ፈጣሪ ይመስገን ደህና ነኝ። እንዴት ናችሁ? ሰላማችሁ ይብዛ። በለተር ኤዱኬሽን ቲዩብ ነኝ። ቤቱን ሰብስክራይብ፣ ሼር እንድታደርጉ ይጠይቃለሁ። ዛሬ ይዤላችሁ የመጣሁት ኢንትሮዳክሽን ቱ ኮምፒውተር ቻፕተር 1 ፓርት 1 ነው። ቻፕተር 1 ላይ እነዚህ ኦቨርቪዎችን አይተን እንጨርሳለን ማለት ነው። ቀጥታ ወደ ኢንትሮዳክሽን ቱ ኮምፒውተር ገባለሁ። ቻፕተር 1 ኢንትሮዳክሽን ቱ ኮምፒውተር ፓርት 1 ኮምፒውተር ይላል። ኮምፒውተር is electronic device that can accept input data, process data, store data and produce output according to set of instruction or program ይላል። ኮምፒውተር ማለት ኤሌክትሮኒክ የሆነ መሳሪያ ሆኖ ዳታን አክሴፕት፣ ፕሮሰስ፣ ስቶር እና አውትፑት የሚያደርግልን ሴት ኦፍ ኢንስትራክሽን ማለት በሰው ትዕዛዝ እኛ ኢንስትራክሽን ስንሰጥ እነዚህን አክሰፕት፣ ፕሮሰስ፣ ኢንፑቶችን አድርጎ ለኛ አውትፑት የሚያሳይልን ማለት ነው። ኮምፒውተር ማለት ኤሌክትሮኒክ ዲቫይስ that can store, retrieve and process data to produce an information. And otherwise data and information እናያለን። Data is a collection of facts, symbol, number, picture, figure and processed message ይላል። ዳታ ማለት ሙሉ ኢንፎርሜሽን የማይሰጠን ለምሳሌ የሆነ እኛ የተማሪዎችን ስም፣ የአባታችን ስም፣ የማዘር ኔም ምናምን ጽፈን ስናስቀምጥ የነዚህ ትርጉም የለም። ለምሳሌ ፋዘር ኔም ብዬ ብጽፍ የአባቴ ሀገር ከየት ነው፣ መቼ ነው የተወለደው፣ እድሜው ስንት ነው፣ ሙሉ ፉል ኢንፎርሜሽን አይሰጠንም። ፉል ኢንፎርሜሽን የማይሰጠን ሲምቦል ወይም ነምበር፣ ፒክቸር እነዚህ አንፕሮሰስድ ሜሴጅ የሆኑትን ዳታ እንላለን ማለት ነው። ኢንፎርሜሽን means is the data that is organized, meaningful and easy for making decision. computer process data to create information ይላል። ኢንፎርሜሽን ማለት ደግሞ ፉል ኢንፎርሜሽን የሚሰጠን ለምሳሌ እኛ ሪድ ወይም የሆነ ነገር የምናደርገው ስናደብ ተረተን ለራሳችን ዲሲሽን መስጠት የምንችለው ነገር ሲሆን ኢንፎርሜሽን እንላለን። ለምሳሌ ቶታል ማርክ ፎር ኢች ስቱደንት የእያንዳንዱ ተማሪ ማርክ ሊስት አድርገን ስናስቀምጥ እሱን ደግሞ ኢንፎርሜሽን እንላለን። እንዴት ነው ኢንፎርሜሽን የምንለው? ለምሳሌ ከቶፕ 20 ተማሪ ለማውጣት ከፈለገን የትኛው ነው ቶፕ ተማሪ ብለን መለየት እንችላለን ከብዙዎች ተማሪ ማለት ነው። ፉል ኢንፎርሜሽን የሚሰጠን ዳታ ኢንፎርሜሽን አለ ማለት ነው። ኦርጋናይዝድ የሆነ ሚኒንግፉል ያለው ዲሲሽን መስጠት የምንችለውን ነገር ኢንፎርሜሽን ብለን እንጠራለን ማለት ነው። መጀመሪያ ዳታ ነው። ከዛ ዳታን ወደ ኮምፒውተር ስናስገባ ኢንፎርሜሽን ይሰጣል። ይህን ለማሳየት ነው። ዳታ ፕሮሰሲንግ ላይ እንመጣለን። ዳታ ፕሮሰሲንግ is the transformation of data into meaningful information. ዳታ ፕሮሰስ ማለት ኢንፎርሜሽን ዳታ ኢንፎርሜሽን ወደ ሚኒንግፉል ወደ ትርጉም ያለው ለምሳሌ መረዳት የምንችለውን መልክ የሚቀይርልንን ፕሮሰስ ዳታ ፕሮሰሲንግ እንላለን ማለት ነው። ቤኒፊትስ ኦፍ ዩዚንግ ኮምፒውተር ስንጠቀም ለኛ ምን ጥቅም አለው? ኮምፒውተር ስንጠቀም በህይወታችን ምን እንጠቀማለን ስንል አንደኛ ኢንክሪዝ ዩር ፕሮዳክቲቪቲያችን ለመጨመር፣ ኢንተርኔት ጋር ኮኔክት ለማድረግ፣ ስቶር ለማድረግ የሆነ ነገር ኮኔክት አድርገን ዳውንሎድ አድርገን ስቶር ለማድረግ ይጠቅመናል ኮምፒውተር። ኦርጋናይዝድ ዳታ እንደ ኢንፎርሜሽን የሆነን ነገር እንድናገኝ፣ ኢምፕሩቭ ዩር አቢሊቲ በየትኛውም በኮምፒውተር ሲስተም አቢሊቲያችን እንድናሳድግ ይጠቅመናል። አሲስት ፊዚካል ቻሌንጅ አሁን ለምሳሌ በየትኛው ላይ ቻሌንጅ አለኝ ብለን አሲስት እንዳደርግ ይጠቅመናል። ደግሞ ኪፕስ ዩ ኢንተርቴይንድ እነዚህ ቤኔፊትስ ኦፍ ዩዚንግ ኮምፒውተር ናቸው ማለት ነው። another ways some common example of computer is አንደኛ ኤቲኤም፣ ዲጂታል ከረንሲ፣ ትሬዲንግ፣ ስማርትፎን፣ ቢኦአይፒ እነዚህ ኮምፒውተር ምሳሌዎች ማለት ነው። ኤቲኤም ራሱ አንድ ኮምፒውተር ነው።
ኤቲኤም ራሱ ሞባይል ስልክ አንድ ኮምፒውተር ነው። ዲጂታል ከረንሲ እነዚህ አንድ ኮምፒውተር ነው። ኮምፒውተር የምንለው እኛ የምንጠቀመው የትኛውም ዲጂታል የሆነ ነገር ኮምፒውተር እንላለን ማለት ነው። ሰው አሁን ለምሳሌ አንዳንድ ሰው ኮምፒውተር ሲባል ኢትስ ሪሊ ኮምፒውተር የሆነውን ብቻ ኮምፒውተር ማለት አይደለም። ሶ ኤቲኤም ራሱ ኮምፒውተር ነው። ዲጂታል ከረንሲ ራሱ ኮምፒውተር ነው። ትሬዲንግ ራሱ ኮምፒውተር ነው። ስማርትፎኖች ሁሉ ኮምፒውተር ናቸው ማለት ነው። ሶ ቤዚክ ኦፕሬሽን ኮምፒውተር ውስጥ ቤዚክ ኦፕሬሽን የሆኑትን እናያለን። ሶ አንደኛ ኢንፑቲንግ ነው። ኢንፑቲንግ ማለት አንደኛ ኢንፑቲንግ፣ ሁለተኛ ስቶሪንግ፣ ሶስተኛ ፕሮሰሲንግ፣ አራተኛ አውትፑቲንግ፣ አምስተኛ ኮንትሮሊንግ እንላለን። ኢንፑቲንግ ማለት አሁን ኮምፒውተር ውስጥ እኛ ዳታ ስናስገባ ኢንስትራክሽን ኢንፎርሜሽን ወደ ኮምፒውተር ስናስገባ ኢንፑቲንግ እንላለን ማለት ነው። ስቶሪንግ ማለት ደግሞ ኮምፒውተር ፕራይሜሪ ስቶሪ ወይም ሰከንደሪ ስቶሬጅ ኦፍ ኮምፒውተር ላይ ዳታን ሆልድ ወይም ኢንተር አድርገን ሆልድ አድርገን ስናቆየው ሆልድ የምናደርገውን ስቶሪንግ እንላለን ማለት ነው። ፕሮሰሲንግ ማለት አሁን ራው ዳታ እነዚህ ሚኒንግፉል ኢንፎርሜሽን የሌላቸውን ወደ ዩስፉል ኢንፎርሜሽን ኮንቨርት ስናደርግ ይህን ደግሞ ፕሮሰሲንግ እንላለን። አውትፑቲንግ ደግሞ እኛ ኢንተር አድርገን ፕሮሰስ አድርገን ለሌሎች ወይም ወደ አውትፑት ፕሬዘንት ስናደርግ በፕሪንተር በስፒከር ሊሆን ይችላል። ለምሳሌ እኛ ዝማሬ ሰርተን ወይም ሙዚቃ ሰርተን ፕሮሰስ አድርገን ጨርሰን ወደ ስፒከር አሁን ለምሳሌ ስፒከር ወደ ፖስት አድርገን ፖዝ አድርገን ለምሳሌ ስንሰማ ያኛው አውትፑቲንግ እንላለን ማለት ነው። ፕሮሰስ አድርጎ ዳታን ኢንተር ስናደርግ ፕሮሰስ አድርጎ ወደ አውትፑት የሚያሳየን አውትፑቲንግ እንላለን ማለት ነው። አናዘር ዌይስ ኮንትሮሊንግ ነው። ኮንትሮሊንግ የሲፒዩን ማናጅ ያደርጋል ነው የሚለው። ሶ ዲስ ኦል አባውት ዘ ቤዚክ ኦፕሬሽን ኮምፒውተር ነው። ሂስትሪ ኦፍ አንድ ጀነሬሽን ኦፍ ኮምፒውተር ላይ እንመጣለን። ሂስትሪ ኦፍ አንድ ጀነሬሽን ኦፍ ኮምፒውተር ስናነሳ ኮምፒውተር ዲቨሎፕድ የሆነው በ1940 ነው። መጀመሪያ ኮምፒውተር የሚባለው ራሱ በ1940 ነው የተጀመረው። በ1940ዎቹ ሞር ፓወርፉል ናቸው፣ ቺፈር ናቸው፣ ሳይዛቸው ደግሞ በጣም ሞር ኢፊሽንት ናቸው። ሶ በመጀመሪያ ቫኪዩም ቱብ የሚባለው ፈርስት ጀነሬሽን ኦፍ ኮምፒውተር ነው። ቫኪዩም ቱብ የሚባለው ቬሪ ኤክስፐንሲቭ የሆነ በጣም ኤሌክትሪሲቲን ይጠይቃል። ሙቀቱም ደግሞ በጣም ነው፣ ቶሎ ሂት ያደርጋል። ደግሞ ላርጅ ሞባይል አይደለም፣ ላርጅ ቤሪንግ ሳይዝ ነው። ኮንሱሚድ ሁጅ አማውንት ኦፍ ኤሌክትሪሲቲ ይጠቀማል። ሶ እነዚህ ፈርስት ጀነሬሽን ኦፍ ኮምፒውተር ከ1940 እስከ 1956 ነበሩ ቫኪዩም ቱቦች። እንደ ቫኪዩም ቱብ ማለት እንደ ኤግዛምፕል ኦፍ ፈርስት ጀነሬሽን ኦፍ ኮምፒውተር ዩኤንአይኤቪሲ እና ኢንኤአይሲ ኮምፒውተር አር ፈርስት ጀነሬሽን ኮምፒውተር ዲቫይስ ናቸው እነዚህ። ሶ ሰከንድ ጀነሬሽን ኦፍ ኮምፒውተር ደግሞ በ1956 እስከ 1963 ትራንዚስተር ናቸው። ቫኪዩምን ሪፕሊስድ ለምሳሌ መጀመሪያ ቫኪዩም ቱብ ነበረ፣ ከዛ ትራንዚስተር ሰከንድ ጀነሬሽን ኦፍ ኮምፒውተር ሆነ ማለት ነው። ትራንዚስተር ደግሞ ሱፐር ቱ ዘ ቫኪዩም ነው። ቫኪዩም ቱብ በኤሌክትሪሲቲ አጠቃቀም በፍጥነትም የትኛውም ፍሪኩዌንሲ ከፈርስት ጀነሬሽን ኦፍ ኮምፒውተር ትንሽ የተሻለ ነበረ። እነዚህ ደግሞ አይቢኤም 1401 እና አይቢኤም 794ቶች ማለት ነው። ሰርድ ጀነሬሽን ኦፍ ኮምፒውተር ደግሞ በ1964 እስከ 1971 ነበሩ። ኢንቴግሬትድ ሰርኩት ናቸው። ዴቨሎፕመንት ኦፍ ኢንቴግሬትድ ሰርኩት ዋዝ ሰርድ ጀነሬሽን ኦፍ ኮምፒውተር። ሶ ትራንዚስተር ወር ፕሌስድ ኢን ሲሊከን ቺፕ ሴሚኮንዳክተር ናቸው አለ ማለት ነው። ዊዝ ዳይሬክት ኢንክሪዝ ስፒድ ኤንድ ኤፊሺየንሲ ኦፍ ኮምፒውተር አይቢኤም ሲስተም 360 እና ፊ8 ደግሞ ሰርድ ኦፍ ጀነሬሽን ኦፍ ኮምፒውተር ያለ ማለት ነው። ፎርዝ ኦፍ ጀነሬሽን ኮምፒውተር ደግሞ 1971 ጀምሮ እስካሁን ያሉ ኮምፒውተሮችን እነዚህ ሚክሮፕሮሰሰር ለምሳሌ እነዚህ ስልኮች፣ ዴስክቶፕ ኮምፒውተሮች፣ ላፕቶፖች እነዚህ ፎርዝ ጀነሬሽን ኦፍ ኮምፒውተር ዴቨሎፕ የተደረጉ ማለት ነው። ፎርዝ ጀነሬሽን ኦፍ እንዳለን ፊፍዝ ጀነሬሽን ደግሞ አሁን ያለና ከዚህ በፊት ገና አሁን ለምሳሌ ኤአይ
አሲስታንስ እነዚህ አርቲፊሻል ኢንቴሊጀንሶች አሁን ፎርዝ ጀነሬሽን፣ ፊፍት ጀነሬሽን፣ ሲክስ ጀነሬሽን ያሉ ብዙ አርቲፊሻል ኢንቴሊጀንስ ገና ክሬት ነው። አሁን ለምሳሌ የሰውን አይምሮ ራሱ ለምሳሌ 3 አይነት ሰው ቢኖር የሶስቱን ሰው ሀሳብ አንድ ላይ ምን አቅደው እንደሆኑ ምን ለመሰረት እንዳቀዱ ገና ዴቨሎፕድ ያልተደረገ ኤአይ ያለ ማለት ነው። ይሄን የሚሰራ አሁን ያሉ ጀነሬሽን አሁን ባለን ጀነሬሽን ያሉ ኤአይዎችና ከዚህ በኋላ የሚመጡትን የሚገልጽልን ፊፍት ጀነሬሽን ኦፍ ኮምፒውተር እንላለን ማለት ነው። all of these are the part 1 of this section። ቀጣይ ካራክተርስ ኦፍ ኮምፒውተር የሚለውን እንጀምራለን። ሀሳብ አስተያየት ካላችሁ መስጠት ትችላላችሁ። ማሻሻል ያለብኝ ነገሮችንም በኮሜንት ሴክሽን አስቀምጡልኝ። መልካም ቀን ይሁንላችሁ። መልካም ለዚህ ፎሎ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች እንዲደርስ ሼር ማድረግ እንዳይረሳ። እንዲህ አይነት ቪዲዮ ስለቅም ቶሎ እንዲደርስላችሁ የደወል ምልክቷን መጫን እንዳትረሱ። አመሰግናለሁ። መልካም ቀን ይሁንላችሁ። ቀጣይ ፓርት 2 ቀጥላለሁ። አመሰግናለሁ።